የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅልሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ትንሽ ሀገሬን እወዳለሁ። በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ እድሎች እንደኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ እድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ። ኡጋንዳና ቢሉኝ ይሄዳለሁ። በተለይ ለአዲስ አበባ ልጅ እኮ እየኖርን አይደለም እኮ በጣም በብዙ ነገር ተቸግረናል እኮ። 5 ደቂቃ እኮ ቆመን እንኳን 5 ደቂቃ ቆመን መንገድ ዳር ስልክ ማውራት እኮ አንችልም እኮ 5 ደቂቃ። በዚህ በኩል የኑሮ ውድነቱ ያሰቃየናል። በዚህ በኩል ሌላውን ተወውና እስቲ አንድ ነገር ልንገር። አዲስ አበባ ውስጥ በቀን ሳይቀጣ እኮ የትራፊክ ቅጣት የሚኖር እኮ አሽከርካሪ በጣም በጣት የሚቆጠር ጥቂት እኮ ነው። በትራፊክ ፖሊሶች በመደበኛ የትራፊክ ፖሊሶች እንቀጣለን። በአዲስ አበባ መንገድ ትራፊክ ማኔጅመንት ሰራተኞች እንቀጣለን። የፌደራል ፖሊስ ልብስ በለበሱ የትራፊክ አባላት እንቀጣለን። እነዚህን ሁሉ አልፈን እቤት ገብተን በደንብ አስከባሪ አረበ ብዙ ነው የምንሰቃየው እኮ በቃ ታውቀዋለህ። ወደን አይደለም ስደት የተሰደድነው። አሁን የምናገረው ነገር እያንዳንዱ ስደተኛ እድል አግኝቶ ቢናገር ከሀገሩ ለመውጣት እኮ የሚፈልግ የለም ወገኔ። ኢትዮጵያን የምታክል ምድራዊ ገነት አየሯ ራሱ ምግብ የሆነ 13 ወር ሙሉ ፀሐይ የምታገኝ ነሐሴ ላይ እኮ ዝናብ እየዘነበ ፀሐይ የሚወጣባት እኮ ሀገር እኮ ናት አገራችን እኮ። ፀሐይ ጅብ ወለደች እያለን ህፃን እያለን የምንዘፍነው ዘፈን ትዝ አይልም? ዝናብ እየዘነበ ፀሐይ የሚወጣባት ሀገር እኮ ነች። እቺን ሀገር እኮ ጥሎ ለመሰደድ የሚፈልግ የለም። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ወንዞች የሚፈሱባት ሀገር እቺ ኢትዮጵያ ልጆቿ ዳቦ ወጥተው አንድ ወንዝ ወደ ሌለባት ወደ ሳውዲ አረቢያ ይሰደዳሉ። አንድ ወንዝ የላትም ሳውዲ አረቢያ። እንጀራ ፍለጋ እጃችንን ሰጠናል። ኤርሚያስ በሰቆቃ ወራት እንጀራ ፍለጋ እጃቸውን የሰጡ ብዙ ናቸው። እቺን ሀገር ጥለው በጎንደር በሱዳን በሊቢያ አድርገው ሜዲትራኒያንን ተሻግረው ጣሊያን ለመግባት ድንበር ጠባቂዎች የገደሏቸውን ኢትዮጵያውያን ቤቱ ይቁጠራቸው። ከድንበር ጠባቂዎች ያለፉትን በረሃ ሰሃራ በረሃ ላይ በውሃ ጥም አልቀው አሸዋ የበላቸውን ኢትዮጵያውያን ቤቱ ይቁጠራቸው። ከአሸዋው የተረፉትን በሊቢያ አይናቸው እያየ ከነ ነፍሳቸው ኩላሊታቸው የተወሰደባቸው አይናቸው ብሌኑ ተጎልጉሎ የወጣ ኢትዮጵያውያን ቁጥራቸው ቀላል አይደለም። ይሄንንም ማአት ካለፉ ሜዲትራኒያንን ባህር ለመሻገር ከሰማይ የገጠመው የሜዲትራኒያንን ባህር ትንሽዬ ታንኳ ተሳፍረው ሲሄዱ ታንኳው ተገልብጦ ሰምጦ ባህር የበላቸውን ኢትዮጵያውያንን ቤቱ ይቁጠራቸው። ቆመን ቃሉን የምንናገረውን ሰዎች እንደምንናገረው ቃል እንድንኖርበት እግዚአብሔር ይርዳን። ይቺ ዛሬ ምን ሰብካት ቅዱሳ ወንጌል ለዓለም የተዳረሰችው በቅዱስ እስጢፋኖስ ሞት የሐዋርያት ሥራ ምዕራፍ 7 ቁጥር 58 ጀምሮ ቅዱስ እስጢፋኖስ በድንጋይ ተወግሮ ስለ ወንጌል ክብር አለፈ። ታላቅ ለቅሶም አለቀሱለት። ከዚያም በኋላ ግን በኢየሩሳሌም ባለች ቤተክርስቲያን ታላቅ ስደት ሆነ ይላል። ወንጌል ለዓለም እንዲደርስ በኢየሩሳሌም ቤተክርስቲያን ባለችው ትልቅ ስደት ሆነ። የሐዋርያት ሥራ ምዕራፍ 8 ቁጥር 1። ዛሬም እዚህች አዲስ አበባ ያለነው ወገኖቻቸው ኢትዮጵያ ውስጥ በአጠቃላይ ያለነው ወገኖቻችን በቀን 3 እንበላ ዘንድ ወገኖቻችን በሞትና በሕይወት መካከል ሆነው ተሰደዱ። ለነዚህ ስደተኞች ወገኖቻችን ክብር መስጠት ሲገባን እንዴት ውርደት ለመስጠት አይምሮአችን አሰበ? ለነዚህ ወገኖቻችን እንዴ እያንዳንዱ ገዳማትና አብያተ ክርስቲያናት እኮ ሀገር ውስጥ ካሉት ባለሀብቶች ሀገር ውስጥ ካሉት ክርስቲያኖች እኮ የበለጠ የሚረዱት በዳያስፖራዎች እኮ ነው። በዳያስፖራዎች ነው። ተውት ገዳማቱን ተው አድባራቱን ተው
እኔን አንዱን ትንሽ ሰባኪ የእግዚአብሔርን ቃል ለህዝቡ እንዳደርስ በተለያየ ማህበራዊ ድረገጽ እንድቀረጽ ገንዘብ እየከፈለች ሳንቲሙን 1 ብር ሳላወጣ ለአመታት ምትረዳኛ እንድህት አለች፣ ቃል ኪዳን ዘውዴ የምትባል እግዚአብሔር ዘሯን ይባርክልኝ። አቅሟ የፈቀደው ነው የምታረግ። ሌሎችም ዳያስፖራዎች አሉ፣ ብዙዎችን የሚረዱ ገዳማትን የሚረዱ የብዙ አድባራትና ገዳማትን አገልጋይ ካህናት ደሞዝ ቀጥ አድርገው የሚሸፍኑ የሚከፍሉ